ይሄንን መነኩሴ በዝሙት ብጥለውና ባሳስተው ስንት ትከፍሉኛላችሁ ብላ ተወራረደች። አባ መርትያኖስ በዛ በመንገድ እያለፈ ነበር ይሄንን የተናገረችው። አባ መርትያኖስ የበቃ አባት ነበረ። ነገር ግን በከተማ ዳር ቤትን በአትን ሰርቶ በዚያ በጾምና በጸሎት ጸንቶ ይኖር ነበረ። ታዲያ አንድ ቀን ዘማ የሆነች ሴት ከጓደኞቿ ጋር ቆማ ይሄንን መነኩሴ ባስተውና በዝሙት ብጥለው ስንት ትከፍሉኛላችሁ ብላ በገንዘብ ተወራረደች። ሲመሽም ራሷን ተከናንባ ወደ አባ መርትያኖስ በዓት ሄዳ አንኳኳች። እባክህን አባቴ ጅብ ሊበላይ ነውና መሽቶብኛልና አስገባኝ አለችው። አባ መርትያኖስ ልታስተው እንደመጣች አውቆ ነበር። ነገር ግን እንግዳ ሆኜ ብመጣ አልተቀበልከኝም የሚለውን የእግዚአብሔርን ቃል አሰበ። ክርስቲያኖች ስንቶቻችን ኃጢአት ልንሰራ ባልን ጊዜ ወይም በማንኛውም ፈተና ጊዜ የእግዚአብሔርን ቃል እናስባለን። አባ መርትያኖስም እኔ ብታገል ይሻለኛል እግዚአብሔር እንግዳ ሆኜ ብመጣ አልተቀበልከኝም ከሚለኝ ብሎ ከፍቶ አስገባትና መጸለይ ጀመረ። ያቺም ዘማዊት ሴት ራሷን ገላልጣ ሽቶ መቀባትን ጀመረች። አባ መርትያኖስንም አባቴ እንተኛ አለችው። አባ መርትያኖስም እሳት አንድዶ በዛ ይጸልይ ነበርና ወዲያውኑ እግሩን አንስቶ ከዛ እሳት ውስጥ ከተተው። ያቺ ሴትም ወዲያው ደነገጠችና አባቴ ምን ነው እንዲያደረክ አለችው። ነይ እዚህ እሳት ላይ እንተኛ፣ ምክንያቱም እግዚአብሔር በገሃነም በሲኦል እሳት ከሚቀጣን ዛሬ ስጋችን በዚህ እሳት ቢቃጠል ይሻላል አላት። ወዲያውኑ በእርሷ አድሮ የነበረ ርኩስ መንፈስ ከእርሷ ጥሏት ሸሸ። አባ መርትያኖስም ያንን በዓት ለእርሷ ትቶላት ወደ ሌላ በዓት ሄደ። ያቺ ዘማ ሴትም ክርስቲያንና ጎበዝ ሆና እስከ እድሜ ልኳ ድረስ በቅድስና በንጽህና ኖራለች። አባ መርትያኖስ በቤተክርስቲያናችን ከሚታወቁና ስጋቸውን ለነፍሳቸው ካስገዙ ቅዱሳን መካከል አንዱና ዛሬ የምናከብረው አባት ነው። በረከቱ ይደርብን፣ አሜን።